ዮሴፍ ናሰር እባላለሁ። በአራዳ ክፍለ ከተማ በወረዳ 2 በጽዳት አስተዳደር ውስጥ የግንዛቤና ህብረተሰብ ተሳትፎ የጤና አጠባበቅ ባለሙያ ነኝ። በከተማችን አዲስ አበባችን ጽዱ፣ ውብ፣ ለኑሮ ምቹ እናደርጋለን በሚለው በዚህ ደግሞ የጽዳት አስተዳደር ኤጀንሲ የአንበሳውን ድርሻ በመውሰድ ከተማችንን ጽዱና ውብ ለማድረግ በወጣው በእኛ ጽፈት መርህ መሰረት እኛ ከተማዋን ወረዳም ወርደው ወረዳችንን ብሎም ብሎኮችንና ቤተሰብን ሞዴል በመፍጠር በጽዳት አስተዳደር እንደ ብሎኮች ያለውን ዙሪያ 5 ሜትር ሬዲየስ ጽዳት በሚደረግበት ሰዓት ያሉ ትርፍ ቦታዎችን ለአትክልት ለጎማ ምቹ እያደረግን በጎማ ውበትን እየሰጠን አትክልቶች ጽዳት እያደረግን በየቤቱ ደግሞ ህብረተሰባችን ሞዴል ህብረተሰብ የሚለዩ በ3 የሚበሰብስ ለኮምፖስት የሚዘጋጀውን ለብቻው በማድረግ የፕላስቲክ እና ላስቲክ ነኮች ደግሞ የማይበሰብሱ ለብቻው ለይቶ የወረቀት እና አደገኛ ቆሻሻ የሚባሉትን ደግሞ እነሱን ደግሞ ወደ ረፒ የሚሄዱበትና የሚቃጠሉትን ለብቻ በማድረግ ህብረተሰቡ ይህንን ግንዛቤ ተሰጥቶት ማዳበሪያ እና አንዳንዶች ሞዴሎች በማከፋፈል ሳምፕል በየቦታው ሞዴል ቤተሰብን በመፍጠር ላይ እያለን ውጭውንም ደግሞ ከሌሎችም ጽህፈት ቤቶች በአጋር ጽህፈት ቤቶች ጋራ ከከተማው ውበት ጋራ እኛ ወንዝም ልማት በአሁኑ ደግሞ የክረምት ፕሮግራማችን ላይ ከፍተኛ የወንዝ ጎርፍ ከእንግዲህ ወንዞቻችንና ቱቦቻችን የውሃ መሄጃ እንጂ የቆሻሻ መጣያ አይሆንም በሚለው መርህ መሰረት ከፍተኛ እስካሁን ባለው በራስ ተነሳሽነት ባለሀብቶች ወንዝ ዳር ላይ ያሉት ራሳቸውን ገብተው እንዲያጸዱ በሰው አካባቢ የሌለበትን ደግሞ በዞኑ ከክፍለ ከተማ ከከተማም ጭምር በጥምረት በመፍጠር ይህንን እያጸዳንና ውብ ከተማን ለመፍጠር ብሎም እስከ ወረዳችን ባለው በቤተሰብ እያንዳንዱ ለመፍጠር በሚደረገው ተግባራቶች ላይ ግንዛቤ በጣም በከፍተኛ ሁኔታ አለ። መጀመሪያ ቤት ለቤት ከደንብም ጋር በመኖር 167 ህዝባር 2016ን እየጠቀስን ያን ግንዛቤ እየፈጠርን ምክንያቱም ቆሻሻን ካለየ ከምንጩ መለየትና ከምንጩ መጠቀም የሚለው መርህ ግንዛቤ እየሰጠን ካልለየ የሚመጣው በሽታ በህብረተሰቡ ላይ በተለይ ፕላስቲክና የሚበሰብሱ እቃዎች አንድ ላይ ታምቆ መቀመጡ የዛኛው ከውስጡ ሽታ አለው፣ መጥፎ ሽታ ይፈጥራል። ሚቴን የሚል ጋዝ ይፈጥርና ያኛው ደግሞ የአይን በሽታ የሆድ በሽታ ስለሚያመጣ ይህንን ግንዛቤ በመስጠት እንትን ያደርጋል። ቅዳሜ ጽዳት ዘመቻ ብሎኩን በአካባቢው ባለበት እየወጣ እንዲያጽዳ 5 ሜትር ሬዲየስ ያን ግንዛቤ ነው። ይሄን ስንሰራ ደግሞ ከፍተኛ ግንዛቤ ማግኘት አጋዥ ይሄን የቀለምም ጭምር ጎማ ደግሞ እናቶች ከሚያጥቡበት ይሄው የኔ እያሉ የድርሻ የጉልበት የትን አስተዋጽኦ እያደረጉ ነው። ትልቅ ከፍተኛ አስተዋጽኦ የሚያደርገው ህብረተሰቡ በእኔ ተነሳሽነት የብሎክ አመራሮችን ያንን በማደራጀት በሌላው በኩል ደግሞ ግብአት አሰባሰብ ላይ ከፍተኛትን ያሉ ትራንስፖርት ለእናቶች መጥረጊያም ያለውን እየገዙ ለምንሰጥ እንደውም እንደ ቀጠና ለማከፋፈል ይሄኛው ባህል ቅዳሜም ወጥቶ ይህንንም ለይቶ መስጠቱ ከጠቀሜታው አንጻር አንደኛ ለይቶ ማስቀመጡ ከጤና ከኢኮኖሚ አንጻር ከፍተኛ ጥቅም መኖሩን ግንዛቤ ውስጥ እያሰረጸን መልሶ መጠቀምንም ደግሞ በአካባቢው ቆሻሻው ወደ ረድ እንዳይበዛ ለኮምፖስት የሚሆነውን ቦታ ሆኖ ለኮምፖስት የሚያደርገውን እዛው እየተጠቀመበት ለጌጣጌጥ እንደዚህ የሚጠቀምበትን አውጥቶ ከመጣል ይልቅ ይህንን በየጊዜው ግንዛቤ እየተሰጠና ህብረተሰቡ እየተሳተፈ ይህን ደግሞ በቴንኪው እያለን ህብረተሰቡንም ሰብስበ